ወይኔ ጌታ ሆይ ወይኔ ጌታ ሆይ ወይኔ ጌታ ሆይ እያልኩ ነው ማለቅሰው። በቃ ሌላ ምንም የትኛውን ጌታ እንደምጠራ አላቅም። ቀጥታ ወደ መጠለያው ሄጄ ቁጭ አልኩ ወንበር ላይ። ቄስ በሊና ነበሩ የሚያገለግሉት እንጦጦ መካነ ኢየሱስ ታኅሳስ 17 1988 ረቡዕ ቀን እና ወይኔ ጌታ ሆይ ወይኔ ጌታ ሆይ በቃ ይሄንን ነው የምለው። ስለምን እንደተዘመረ አላቅም፣ ስለምን እንደተሰበከ አላቅም፣ ስለምን ፕሮግራም መሪው እንደተናገረ አላቅም። እንዲሁ ብቻ ወይኔ ጌታ ሆይ ወይኔ ጌታ ሆይ እንዳልኩ ፕሮግራም አልቆ የሰማሁት የመጨረሻው ጌታን መቀበል የምትፈልጉ የሚለውን ቃል ነው። ሮጬ ነው የወጣሁት። አዳራሽ እስከምገባ ድረስ ሌላ ሰው ቀድሞ የሚወስደው ነው የመሰለኝ እና ሮጬ ሄድኩ። ሲሄድ ቀድሜ ነው የደረስኩት። ፊት እኔ ነኝ፣ ማንም ሰው አልቀደመኝም። ተመስገን አልኩ። ጌታን በሉ ተቀበሉ አሉን። እጃችንን ዘርግተን ጌታን ተቀበልን። ከዛ ሁላችሁም ተነሱና ጸልዩላቸው አሉን። 4 ሰዎች ነን። መቆም የምትችሉ ሁላችሁ ተነስታችሁ ቁሙ፣ እጃችሁን ዘርግታችሁ ጸልዩላቸው አሉ። ዜን ፊት ለፊቴ አግዳሚ ላይ የተኛ አንድ በሽተኛ አለ። በአጥንት ነው ያለው። ስጋ በላዩ ላይ የለም፣ መነሳት አይችልም። እንዲሁ እንደተኛ ያ ሰው አሁን ይኑር አይኑር አላቅም። በጣም እንደታመመ እንዲሁ አይቶ መናገር ይቻላል። በቃ የለም፣ ምንም ስጋ የለውም፣ አጥንት ብቻ ነው። እና እዛ ላይ ሆኖ እኛ ጌታን ስንቀበል ሰው ሁሉ እልል ሲል እሱ ምናልባት ለበሽታው እንዲጸለይለት ይሆናል የመጣው። ግን በዛ ሰዓት የራሱን በሽታ ማዳመጥ ትቷል። እኔን አይቶ ፈገግ አለ። በዛ ሰዓት እሱ የራሱን ህመም፣ የራሱን በሽታ፣ የራሱን ስቃይ ማዳመጥ ትቶ የኔ ከዚህ ክፉ ዓለም አምልጬ ወደ ጌታ መምጣቴ ውስጡን ነክቶት ስለኔ ፊቱ ላይ የነበረው ፈገግታ በቃ አንድም በጌታ ቤት ጸንቼ እንድቆም ያደረገኝ ያ ነገር ነው። እና ልክ ጌታን ተቀብዬ ስጨርስ አሁን እናንተ ጌታን ተቀብላችኋል ብለው ነገሩን ምናሉን። ከዛ አንድ ቃል ገባሁ በጌታ ፊት። ጌታ ኢየሱስ ወይ መቼም አይታወቅም፣ ወለም ሰለም ብል ከቤት ልወጣ ባስብ እለምንሃለሁ እባክህ ግደለኝ አልኩት። ካንተ ተለይቼ መኖር ባስብ ከቤት ልወጣ ብሞክር እባክህ ግደለኝ ይዛለት። መጀመሪያ ስገባ ሰው እንዳያየኝ ስሳቀቅ ነበር። ስወጣ ደግሞ ሰው እንዳያየኝ ፈለግኩ። በቃ ግን አያዩም እነሱ፣ ሁሉም ከጌታ ጋር ጉዳዩን መፈጸም ላይ ነው እንጂ እኔን የሚያየኝ የለም። ኤኒዌይ ወጣሁ፣ ወደ ቤቴ ሄድኩ፣ ከጌታ ጋር መኖር ጀመርኩ። እያልኩ በየጊዜው ቼክ አደርጋለሁ። በየጊዜው በየ3 ወሩ በየ6 ወሩ ጤንነቴን አጠቃላይ ምርመራ አረጋለሁ። ታውቂያለሽ ቲጂም እና በየጊዜው አረጋለሁ ምርመራ። በፊት የነበረኝ ካልቸር ነው ለማለት ነው። እና አለ ፖዚቲቭ ነው፣ መረመራለሁ፣ አለ ፖዚቲቭ ነው። እንዘን በቃ ትቼው ወደ አገልግሎት ገባው። አገለግላለሁ። በተቻለ መጠን ከምንም ነገር በላይ ለአገልግሎቴ ቅድሚያ ሰጣለሁ። በቃ በጌታ ቤት ሆኜ ከለታት አንድ ቀን ስመረመር ኔጌቲቭ ነው። ላብራቶሪው ተሳስቶ ነው መሰለኝ። ከዛ በኋላ ከዛኛው ላብራቶሪ ሮጥኩ፣ ሄድኩና አርሾ ተመረመርኩ፣ ኔጌቲቭ ነው። ከዛ በኋላ ይሄ ክሊኒካል ላብራቶሪ እዛ ተመረመርኩ፣ ኔጌቲቭ ነው። በአንድ ቀን 5 ነው 6 ቦታ ደም ሰጠው፣ ኔጌቲቭ ነው። በማላቀው መንገድ ጌታ ከላይ ወስዶታል። ስለዚህ ሄፓታይተስ ቢ
ወደ ጌታ ቤት ለመሄድ ለኔ ምክንያቴ ነው። በዚህ መንገድ ነው ሄጄ ጌታን ያገኘሁት። እንግዲህ ይሄንን ሃሌሉያ ክብር ለእግዚአብሔር ይሁን። አሜን። እንዲህ ነው ጌታን ያገኘሁት፣ ጌታ ያገኘኝ። አሜን። በተለያየ መንገድ የጠፋነውን በተለያየ መንገድ የባዘንነውን በሚገባን ቋንቋ እግዚአብሔር ጠርቶ ሁላችንንም እንደዚህ